እሺ ቆይ greetings እንዴት ናችሁ? አትይኝ ዙር ወደ ካሜራ I don't know ኢንተርቪው አራጥነሽ አይ እንግዲህ ይዤላችሁ መጥቻለሁ። በቃ አሁን greetings beautiful people እንዴት ናችሁ? it's your girl ቴጌዘር መጪ እና ዛሬ እንግዲህ ይዤላችሁ መጥቻለሁ። happy new year 2026 ሆኗል። ያ ራስን ታስተዋውቃለህ? ሰላም ታይዘባል ወንድሜ ነው እና የዛሬ ቶፒካችን የሚሆነው ማለት ነው ጄንዚ ስደተኛ like ስደት in the eyes of Gen Z or our generation በሚለው ነው። so you know እንዴት እንደምጀምርላችሁ አላውቅም። እንግዲህ እንደምታውቁት አሜሪካን ያለ ነው እሱ ተማሪ ነው፣ ዩኒቨርሲቲ ተማሪ። ስለዚህ ኤክስፒሪየንስ ሼሪንግ ነው I guess so ደቂቃ መጀመሪያ what was your perception መጀመሪያ ወደ አሜሪካ ከመምጣት በፊትና ስትመጣ ያገኘኸው ነገር ምን ይመስል ነበር? like what is it like ካንተ personal experience or from the people around you? like ሁሉም ሰው the same experience ላይ ኖሮ ይችላል፣ ግን in general ይሄ common ብለህ በምታስበው መንገድ well I mean I feel like my experience more has to do ከልጅነት ወደ adult ስንቀየር ያለው kind of like that transition ከባድ ፋክተር ይመስለኛል። ግን a big thing realize ያደረኩት is like life በጣም ፈጣን ነው እዚህ እና ጊዜ አታገኝም ነገሮችን ለማሰብ ምናምን it's like ሳታስቢ ነው ነገሮች ቀኖቹ የሚያልፉት ምናምን። አሁን usually ትምህርት ምናምን ስማር ሳድግም እስኪያልቅ ነበር የምጠብቀው። አሁን ግን ምንም የሆነ የመጠበቅ እንትን ጊዜ ራሱ የለኝም። በቃ everything completely በቃ ባናት ነው የሚመጣው እና I didn't expect like kind of life እንደዚህ ፈጣን እንዲሆን ያሯሯጠ yeah I mean እንደውም I think ለኛ generation it's easier than those before us ምክንያቱም አሁን ትልልቅ ሰዎች ምናምን እዚህ ሀገር ያሉት ሲያወሩ ምናምን ነገር የምንሰማው ምንም አያውቁም ነበር literally like ሲመጡ ምን ኤክስፔክት ማድረግ እንዳለባቸው ማውቀው አልነበረም የሚመጡት። so obviously our experience is going to be much more better። እነሱ GPS እንኳን የለም በማያውቁት ሀገር ማፕ እንደዚህ እየዘረጉ ምናምን ነበር የሚሄዱት እና ከዛ አንፃር ስታየው obviously like የኛ experience is going to be easier። ስደት እንደ ከበፊት ከነበሩት ለአሁን ላለው ይቀላል ይመስለኛል። ግን at the same time ደግሞ ይሄ opportunity የሚባለው ነገር እንደ ድሮ አይደለም to be honest ሳስበው። አሁን like ድሮ የሆነ untouched የሆነ እንትን ነበር። አሁን ግን already በጣም ብዙ ሰው ስላለ የሆነ what else is new ነው like what else do you have to offer እነሱ ያላረጉት እናንተ ምን ማድረግ የምትችሉት ነገር አለ የሚለው ነገር ሲታሰብ opportunity ትንሽ ነው። ሁሉም ሰው ስራ ፈላጊ ነው ደግሞ like በዚህ ሰዓት inflation is all over the world so የኢትዮጵያ ብቻ ችግር አይደለም። so ስራ ማግኘት ምናምን እንደ ድሮ ቀላል አይደለም። አሁን ሰው struggle ያደርጋል እና እንትን ነው I think ለኛ በዛ አንፃር like የራሱ የሆነ advantageም disadvantageም አለው። ግን ኢትዮጵያ ሆኜና እዚህ like እንትኑን ታስበው like ኢትዮጵያ ሆን አንዳንድ ሰው እዚህ ያለ ሰው ስታይ በቃ እዚህ everything ወርቅ የሚታፈስ አድርጎ የሚያወራ አለ። አንዳንዱ ደግሞ በቃ ጭራሽ ሰው እንዳይመጣበት የሚፈልግ የሚመስልም አለ። እዚህ ሀገር ውይ ይላል አንተ እንዴት ነው የኖርከው ብለህ የምታስብበት like ምቀኛ ይሆንም ይመስላል። ግን I think everyone speaks based on their experience ባሳለፉት ነገር ምናምን ይመስለኛል። so ሰው እዚህ መጥቶ ካላየው ሊረዳም አይችልም like both points የሆነ ኤክስትሪም ቢሆኑም የሆነ የራሳቸው ነገር እንዳላቸው I think እና እንጃ በዛ ላይ ደግሞ I think እዚህ ሀገር ዋናው ነገር like ሰው ውጭ ሀገር ሲኖር ምን ሲል ምናምን ነገር ማወቅ ያለበት ነገር ብዬ የማስበው በሰው መተማመን እንደማይችል ነው to be honest። በቃ like እዚህ አለሁልህ ለምን አትመጪም እዚህ እንደዚህ
እዛ እንደዚህ ስራ በኔ ልክ አሁን ዩኒቨርሲቲ ስንጨርስ በቃ ስራ አስቀጥረሃለሁ የሚሉ ዘመዶች ጠቅላላ ዲስአፒር እንደሚያደርጉት እዚህም በወሬ ብቻ ሊሆን ይችላል። ላይ ክፋት አስበው ሊሆን ይችላል። ሜቢ ሁሉም ሰው ኤቭሪቦዲስ ቢዚ ዊዝ ዴር ላይፍስ ምናምን ነገር ግን እኔ እንደውም ቴንክፉሊ ፐርሰናሊ ጥሩ ሰዎች ናቸው ያጋጠሙኝ በአካባቢ እግዚአብሔር ሰውን ያዘጋጀልኝ። ሶ ብዙ አልተቸገርኩም። ግን ላይክ አንዳንዴ የሚሰማው ነገር ዴር ላይክ ሆረር ስቶሪስ። እሱም ዶርም ነበረ ወዲያው የገባው ሶ ዩ ዶንት ሃቭ ቱ ኤክስፒሪየንስ ዘ ሃርድሺፕስ እንደዚህ ላይክ ሰው እዚህ መጥቶ ብዙ ሰው ፌስ የሚያደርገውን ነገር ሶ ዊ ወር ቬሪ ብለስድ ኢን ዳት ዌይ ብዬ አስባለሁ። አይመስልም? እና ላይክ በቃ ለምን አስቀርም የሚል ሰው ጠቅላላ እግዚአብሔር ያውቃል ጸልይ ነው የሚለው ከሆነ ሰዓት በኋላ እነሱ ይጣፍና ጸልይ። እውነታቸውን ነው። እግዚአብሔር ነው የሚያውቀው። አደ ኤንድ ኦፍ ዘ ዴይ እሱ ያዘጋጀልን ነገር አለ። እሱ እንደሚያደርገን ሆነን እንግዲህ ደርሰናል። እግዚአብሔር ይመስገን። ግን ያ እዚህ በቃ ላይክ እንዴት ነው ለመስነፍ አይመችም ሀገሩ። if you don't hustle, if you're not like doing above and beyond እንዲህ በቀላሉ ሰው የሚያልፍለት አይነት ሀገር አይደለም። የሆነ እንትን አይደለም፣ ቀላል አይደለም እሱ። that's a fact። ይሄ እንትን አይደለም። ሶ እዚህ መተን በአቋራጭ እንዲህ በአንዴ ሀብታም ሆናለሁ ምናምን የሚለው ነገር እኔ እንጃ። እኔ በፐርሰናል እንግዲህ ሌላውን ሰው አላውቅም፣ ካየሁት በአካባቢ በፐርሰናል ኤክስፒሪየንስም ግን it's not like that። አሁን ለምሳሌ I'm working 2 jobs የሆነ እንደዛ ሆኖ አያልፍልህም። ላይክ ክላስ ትወስዳለህ ምን ትላለህ፣ ኑሮ እንደዚሁ ጥርጥር ነው የሚያደርግህ። ግን እንደዛ ሆኖ you're still broke። በቃ የሆነ ኢትዮጵያ ስናይ I think እንትን የሚያደርጉት አለ ይሄ ምንድነው ስሙ ጠፋብኝ። በቃ የሚለብሱትን አለባበሳቸውን ስናይ ከዚህ ሀገር የሚሄዱ ሰዎችን ላይክ የሚይዙት ስልክ በቃ ይሄ ላይፍ ስታይላቸውን ስናይ ያደላችሁ ይመስላል። በጣም ናችሁ። በብድር ነው ቤቱ፣ በብድር ነው ስልኩ፣ በብድር ነው መኪናው። የሚለብሱት ልብስ ብቻ ነው የሚገዛው። እሱም ያው በክሬዲት ካርድ ነው የሚሆነው ፕሮባብሊ። እና ኢትዮጵያ መጥተው ብራቸውን እንደዛ ሲበትኑ ምን ሲሉ ምናምን ሞስትሊ እዚህ ማድረግ ስለማይችሉ ነው honestly። like በዶላር ሲመነዘርላቸው እዛ ስለሚበዛ ነው። እዚህ like most people are not willing to pay $20 for a shot እቺን ለምታክል መጠጥ። so ኢትዮጵያ መጥተው እስኪውን ይደፋል obviously። እና እነዚህ ነገሮች ከኔ ኤክስፒሪየንስ አንፃር ያየኋቸው ነገሮች ናቸው። ግን አት ዘ ሴም ታይም ደግሞ ይሄ አትምጡ እንደዚህ ነው ምናምን ሁሉም ሰው የራሱን መንገድ ነው ሜክ ማድረግ ያለበት ብዬ አስባለሁ። ከባድ ነው ማለት አይሳካም ማለት አይደለም። ኦፖርቹኒቲ ኦብቪየስሊ ከኢትዮጵያ በላይ እዚህ ስላለ ነው ሰው የሚሰደደው ምን የሚለው at the end of the day። እና ግን አንተ ዝም ብለህ እና እዚህ ግን like I said it's እንትን አይደለም፣ ቀላል አይደለም። ይሄ ስደት ምናምን በሚለው እንትን ሳይሆን ለምሳሌ ሶሻል ላይፍ እዚህ ከባድ ነው። work life balance it's very hard because ኢትዮጵያ I think most of us በአንድ ሰዓት እንገባለን፣ በአንድ ሰዓት ነው የምንወጣው የሆነ እንትን። ከዛ ከስራ በኋላ መገናኘት። እዚህ ሰው ላይ የተለያየ ሽፍት ነው የሚሰራው። እዚህ ተወልዶ ተምሮ ወይ የሆነ ብቻ ደህና ስራ ያለው ሰው ካልሆነ በስተቀር በሽፍት ነው የሚሰራው። 9 to 5 የሚሰራ ሰው ብዙ የለም አበሻ። ሶ ከባድ ነው እንደዚህ ፕሮግራም አድርጎ ለመገናኘት ምናምን ነገር ኢትስ በስርዓት ስኬጁሊንግ የሚያስፈልገው ነገር ነውና እንደ ኢትዮጵያ እንትንም የለም ብዙ ሶሻል ላይፍ እና ወርክ ላይፍ ባላንስ አይ ዶንት ቲንክ ኢትስ እና ኢቭን ይሄ ዴቲንግ እንትን ላይ ራሱ ሰው የሚተዋወቅበት አጡ ቤተክርስቲያንን መተዋወሻ አድርጎታል። እና እንደ ኮመን ፕሌስ ነው ለሚወራው ላይ ጥሩ ሰው ቤተክርስቲያን ትተዋወቃላችሁ። እዛ ወይ ላይክ ቸርች ሜድ ያለበት ሰው ለመተዋወቅ ነው እንዴ እስክል ድረስ ማለት ነው። እና እሱ ደስ መስጠው አንተስ የምትጨምረው ነገር አለ የምትለው ነገር? አሜን። እኔ አሁን ኢትዮጵያ ሰራተኛ ነበርኩ። እንደ ከሃይስኩል እንደተመረኩኝ ነው ለኮሌጅ ቀጥታ እዚህ የመጣሁት። ስለዚህ እንደዚህ አሁን የስራ ላይፉ ከኢትዮጵያ እዚህ ይከብዳል ወይም ይሻላል ይቀላል ብዬ ያን ያህል የማስረዳቱ ኤክስፒሪየንስ የለኝም። ግን what I can say is እዚህ it's man like but do ግን ያ ማን
እዚህ መኖር it's livable as long as እንትን እስካልሽ ድረስ በሰው ተማምነሽ ታመጣሽ ሜንታሊቲውን አስተካክሎ መምጣት ነው ሲመጡ ራስሽን ከምንም like እንትን and as long as you keep yourself consistent and you have a means of staying here እና እንትን እስካልሽ ድረስ ለተማሪ ቀላል ነው ህይወቱ to be honest ተማሪ እስከሆንሽ ድረስ ሌላ ለትምህርትሽ የመክፈያ ሚንስ እስካለሽ ድረስ ዋናው እሱ ነው መክፈያ ካለ ለእሱ እንትን እሱ ነገር if you have that understood ሌላ ያንያል በቃ መስራት እስከሰራሽ ድረስ ትኖሪያለሽ ግን ተማሪ ያልሆነው ሰው አሁን እዚህ እንትን ማለት አንደኛ የስታተስም እና የመቆየት ነገሮች አሁን ሰው ብዙ ጊዜ እዚህ ለምን አቆዩም ለምን አቀሩ የሚሉ ሰዎች I feel like they just have a disconnect ከኢትዮጵያ እና እዚህ በጣም ከመቆየታቸው የተነሳ ኢትዮጵያ ሲሄዱ ቪዚት ነው የሚያደርጉት እና ሰው ነው የሚነግራቸው እንደዚህ ምናምን ኢትዮጵያ ማንም ላይፍ ተመቸኝ ብሎ የሚናገር ሰው የለም ተመችቶትም ቢሆን ማንም ተመቸኝ አይደል ምክንያቱም የሚያስቡት እዚህ ቢመጡ የበለጠ እንደሚመቻቸው እና እሱን ይሰሙና እሱን ከሰሙ በኋላ እነዚህ ዲያስፖራዎች እዚህ ተመልሰው እዚህ ስትመጪ ለምናቀይ ምናምን እንደዚህ ምናምን እዚህ ላይፍ እንትን የሚሉሽ they have በቃ ኢትዮጵያ ከዚህ በጣም የባሰ ላይፍ ነው የሚኖሩት ብለው ስለሚያስቡ ነው ግን እሱ ልክ አይደለም እዚህም ኢትዮጵያም የመኖሪያ ኢንተርኔሽን ሬንቴሽን ለማግኘት ሰውላ ከፔቸክ ወደ ፔቸክ ነው የሚሄደው ሰውላ በቃ እንትን it's just the standard of life ይሻላል እንጂ ተዝናንተሽ ቁጭ ማለት ብሎ ነገር የለም ኢትዮጵያም ትሰሪያለሽ እዚህም ትሰሪያለሽ እና ኢትዮጵያ እንደውም ችግሩ የስራ የማግኛ መንገዶች እና ጥሩ ክፍያ የማግኘት እንትንሽን የማሟላት እንትን እሱ ከበድ ሊል ይችላል እንጂ እዚህም በቃ እዚህ አንድ ስራ ይዘሽ ዝም ብለሽ እንትን ብለሽ መሟላት የለም ስላይክ ኢደር የተማረ ሰው ሆነሽ ኦፖርቹኒቲዎች ማግኘት አለብሽ እነሱን ደግሞ ለኢትዮጵያዊ እና ለኢሚግራንት እና በተለይ ለጥቁር ሰው በጣም ከባድ ነገር ነው እዚህ ሀገር እና እነሱን ሁላ ነገሮች ፋክተር ስለማያደርጉ ነው ዩዥዋሊ እንትን የሚል እና እዚህ ከመጣሽ በኋላ በቃ they just expect you to በቃ bare minimum survive እንድታደርጊ ነው እንትን የሚሉሽ እና አሁን ትምህርት ከተመለስኩኝ በኋላ like 3-4 ስራዎች እሰራለሁ በቃ እንትን ብዬ ግን በቃ life you start living it automatically like በቃ ያኔ ከጓደኞችሽ ጋር የትምህርትና የስራ ሰዓትሽን ሳክሪፋይስ አድርገሽ ወይ ብቻሽንም ቢሆን የትምህርትና የስራ ሰዓትሽን ሳክሪፋይስ አድርገሽ ለራስሽ ለሜንታል ሄልዝሽ ጊዜ ወስደሽ ራስሽን ማተንከባከቢ ካልሆነ ላይፍ እዚህ እንደው በቃ አውቶማቲክሊ ነው የሚኖረው ምንም you won't be aware of it ቀኖች ወደ ሳምንቶች ያልፋሉ ወሮች ይሆናሉ everything just snap እያደረገ ነው የሚሄደውና you don't even get to enjoy yourself ግን what I would assume is ኢትዮጵያም ላይፍ እንደዛ የሚሆን ይመስለኛል ምክንያቱም ኢትዮጵያ አሁን እኛ ያለን ፐርስፔክቲቭ የአባታችን ቤት ኖረን ለመኖሪያ መጨነቅ አልነበረብንም ለምግብ መጨነቅ የለብንም everything was you know everything was covered በቃ everything ያ ደግሞ የሁሉም ኢትዮጵያዊ ኤክስፒሪየንስ ነው ብዬ ማውራት አልችልም እና የነዛን ኢትዮጵያዊዎች ኤክስፒሪየንስ ኖሬ አላየሁትም ግን በቃ እዛም እንደዚህ አይነት ነገሮች ካልተሟሉልሽ እንደዚህ አይነት እንትን ብለስ ሆነሽ ሰው ካልሆንሽ ላይፍ እንደዛው ነው ብዬ የማስበው አሁን እኔ ይሄ ፐርስፔክቲቭ ያለኝ የውጭ ሀገር የአሜሪካ ኑሮ ላይፍ እንደዚህ ነው ብዬ ሳይሆን የአዳልት ላይፍ ብቻሽን ከሆንሽ እና በቃ እንደዚህ ተንከባካቢ ከሌለሽ unlike us ያለን I feel like life is tough እና fast ነው በቃ እንደዛ እና you need to be able to keep the main thing is ራስሽን being sane and still keeping that horse going ያንን እንትን በቃ በደንብ እየገፋሽ መሄድና at the same time ጤነኛ ሰው ሆኖ ለመድረስ እና እሱን ባላንስ ማግኘት የትልቁ የህይወት ጥያቄ እያስባለሁ that's true I mean honestly እዚህ ጊዜ በጣም ይሮጣል እኔ ከኢትዮጵያ በላይ እዚህ ጊዜ እየሮጠብኝ ነው ለመናገር I don't know ምን እንደተፈጠረ በመሃል ሲጀመር ከኮቪድ በኋላ ጊዜ በጣም እያሮጠ ነው ግን አሁን ደግሞ ይበልጥ በቃ ምክንያቱም አሁን ድሮ ኢትዮጵያ እያለሁኝ ኮሌጅም እንግዲህ መስራት አንተ እየሰራ ነው የምትማረው እኔ መስራት አልተጠበቀብኝ because you know like አባቴ ቤት ነኝ ያለሁት
ኮሌጅ ክፍያ it's not that expensive እንደዚህ ሀገር እንትን አይደለም ሶ የሆነ መስራት የሚጠበቅብኝ አይነት እንትን አልመጣም በሰራም it's just ስለፈለኩኝ ነው እንጂ የሚሆነው እንጂ ሰርቫይቭ ለማድረግ አልነበረም እዚህ ግን የእናንተ ላይፍ ሳይት so different like ድሮ በቃ አሁን ኮሌጅ ብዙ ጊዜ ከጓደኞቹ ጋር ሰው ሄንጋት ያደርጋል ምን ይላል የእናንተ ስራ ትሄዳላችሁ እንትን ታደርጋላችሁና በሆነ በጣም ጊዜ ነው ሰው ብታገኙ የምትሉ ራሱ it's just የሆነ እንደ ስራ ነው ስኬጁል አድርጋችሁት ምናምን እንጂ ዝም ብለህ አብረህ መወዘን ምናምን ነገር it's very rare እና እሱ ደስ አይል እና እዚህ ሀገር ደግሞ ሌላ በጣም ሰው ማወቅ ያለበት ነገር ሰው በርገር ስለበላ ተመችቶታል ማለት ነው ስለወፈረ ውፍረት በሽታ ነው ማለት ጤነኛ ነገር ነው ኤክስፔንሲቭ እዚህ ሀገር ለምን ህክምና is expensive like ሰው መታመም የለበትም እዚህ ሀገር ቢባል ይቀላል ከታመመ በቃ እዳ ውስጥ ገባ ነው ከዛ በኋላ ህይወቱ ተበላሸ አሁን እኛ ቢያመን ጥቅልል ብለን እንተኛለን እንጂ ኢንሹራንስ ከሌለው በስተቀር ሰው መታመም የለበትም ይገረታ ገራፍ ቢያማችሁ ኢንሹራንስ ከሌላችሁ በተለይ እና ኢትዮጵያ ቢሆን በቃ ወዲና ማመን እንኳን አመመኝ ብሎ ሆስፒታል ይሄዳል ሰው እንደዛ ብሎ ነገር የለም እና like እኔ እንጃ I think አንዳንድ ሰው መጥፎ ነገሩን ብቻ ያወራል አንዳንድ ሰው ደግሞ ጥሩ ነገሩን ብቻ ያወራል ግን እኔ እንጃ it's very hard አንዳንዴ ሰው አይቶት እንትን ካላረገው በስተቀር እኔ መጥፎም ጥሩም ነገር አለው ብዬ አስባለሁ ከሁለቱም ፐርስፔክቲቭ እንትን አረጋለሁ አንዳንዴ ሁለቱም ኤክስትሪም ይሆናል አንዳንድ ሰው የምቀኝነትም ይመስላል ሰው እንዳይመጣ በቃ ይሆናል like የሆነ እንትን የሚመስል አለ አንዳንድ ሰው ደግሞ በቃ ገነት አድርጎ የሚያወራው አለ የሆነ ኢትዮጵያ ሄል ሆል አሜሪካ ገነት የሆነ አድርጎ የሚያወራው that's not true either like በጣም ብዙ ኢትዮጵያ የሚሻሉ ነገሮች አሉ like I said ለምሳሌ ህክምና ስለ ኢትዮጵያ ያለውን ህክምና ሁላችንም እናውቀው ነው እንትኑ ግን አትሊስት ሰው መታከም እንኳን ሆስፒታል ሄዶ መታከም ይችላል እዚህ it's very tough ኢንሹራንስ ከሌለው ሰው መታከም አይችልም you can't afford it አምቡላንስ ራሱ እንት ነው like $2000 ምናምን ነገር ነው ሰው አምቡላንስ መጥራት አይችልም አይ ተሽሎኛል ነው የሚለው አምቡላንስ ከሚጠራበት ማለት ነው እና at the end of the day ደግሞ አንደርስታንድ ማድረግ ያለብን ነገር በዶላር ብናገኝም ብር እዚህ በዶላር ነው የሚወጣው ሬንት የሚከፍል ሰው ሬንት በዶላር ነው የሚያወጣው ግሮሰሪ በዶላር ነው የሚገዛው ኤቭሪቲንግ እንትን ነው ሶ ከዛ መሃል በቃ አልበላም አልጠጣም ብሎ ቆጥቦ ነው ቤተሰቡን ቢረዳ ምን ቢልም እንዲህ ተመቻችቶለት አይደለም that's why I understand አንዳንድ ሰዎች እዚህ ያለው በቃ ተመችቶ መስሏቸዋል ምናምን ብለው ኮምፕሌን ሲያደርጉ I get that perspective because እዚህ ስታዩት እና ኢትዮጵያ ስታያቸው ዲያስፖራዎች they're not the same እዚህ ሀገር በቃ ልክ እንትን አድርገው ተጨቁነው ኖሮ ነው እዛ ሲመጡ የሚያደርጋቸው ነው የሚያሳጣቸው ነው ለመናገርና አንዳንዴ ልክ እንደታሰረው ሻ ማለት እኮ ነው በቃ ሲወጣ ይሮጥ የለም ኢትዮጵያም ሲመጣ እንደዛ ነው የሚሆነው ሰው ማለት ነው እና እኔ እንጃ እግዚአብሔር ይመስገን እንግዲህ አሁን እኔ I can't complain ልክ እንዳልኩት እንግዲህ ጥሩ ዘመዶች ናቸው አጋጠሙኝ እዚህ እግዚአብሔር like እሱ ያዘጋጀልኝ ነገር ነበረ everything smoothly ነው ሄደልኝ ብዙ ኮምፕሌን ማድረግበት ነገር የለም አሁን በሰራ ምን ብለም መስራት ራሱ it's a privilege like ስራ አግኝቶ መስራት ራሱ አሁን እኔ ሴልስ ላይ ነው የምሰራው እንደ ቁራሱ ጮህ ነው የምውለው ግዙ እያልኩኝ በህይወቴ እኔ እንደዚህ 7 ሰዓት ቆመሽ መስራት ትችያለሽ ብባል ምችል አይመስለኝም ነበረ ሶ እዚህ ሀገር አንድም እሱ ነው like it gets you out of your comfort zone እና a different side of yourself ታዩበታላችሁ like ያላችሁን ጥንካሬ ቴስት ያደርጋችኋል to be honest which is good እውነቱን ለመናገር like እንደዛ ሲሆን ነው የሰው ልጅ ጠንካራ የሚሆነው ቻሌንጅ ያጠናክረዋል ብዬ አስባለሁ like I always say ግን አንዳንድ ሰው ደግሞ እንጃ I think አሪፍ ነገሩን ብቻ የሚያያለ መጥፎ ነገሩን ብቻ የሚያይም አለ እና ሌላ እንትኑ ደግሞ አድቫይስ ስንወስድ አሁን ለምሳሌ about እዚህ መምጣት or የሆነ ሰው ስለዚህ ላይፍ ሲነግራችሁ አንደርስታንድ ማድረግ ያለባችሁ you should only take advice
or understand like በደንብ ወደ ልብሽ ወሰደ ያለብሽ ሰው ያንቺ አይነት ኤክስፒሪየንስ ሊኖራቸው የሚችሉ ሰዎች ነው። አሁን እኔ ወደዚህ ስመጣ በጣም ብዙ ትልቅ ሰው በጣም ብዙ ነገር ሊነግረኝ ሞክሯል። እንደዚህ ነው ላይፍ የሚኖረው እንደዚህ ነው እንትን ምናምን፣ ግን እነሱ ሊያስረዱኝ የሞከሩት እንትን እነሱ ላይፋቸው እንዴት እንደተሻለ ለነሱ እንዴት እንደቀለላቸው ነው። እና that completely ለኔ አፕላይ ሊያደርግ የማይችል ነገሮች ነው እንትን ሲሉኝ የነበረው you know እኔ አሁን 18 ዓመት የምር ተማሪ ነበርኩኝ። የራሴ አሁን በጣም እንትን ለትምህርቴ መስራት ነበረብኝ። አሁን ሰው ትምህርትህ ነው የሚቀድመው ሊልኝ ይችላል እንትን ምናምን ይሄን እንደዚህ ከሰራ ግን አሁን ለምሳሌ በኔ ሲቹዌሽን ተመርቆ በጣም ብዙ ስራ ማያገኛለ ስንትና ስንት ሺህ ዶላር አውጥቶ ስንትና ስንት ሚሊዮን ብር አውጥቶ ተምሮ ምንም ስራ ሳያገኝ ወደ ኢትዮጵያ መመለስ ጊዜያቸው ደርሶ ወደ ኢትዮጵያ መመለስ የሚኖርባቸው ሰዎች አሉ። እና a lot of things እንትን ስትወስዱ የእናንተ አይነት ኤክስፒሪየንስ ሊኖራቸው የሚችሉ አሁን እኔ አሁን እንደዚህ ስነግራችሁ ራሱ ይሄ ልጅ ምንድነው የሚንከባከበው ሰው አለ እንትን የሚለው እንትን አለ ወይ ምናምን። እኔ አሁን ሬንቴን የምከፍለው ስራ የካምፓስ ፕሮክተር ሆኜ ነው እና በሱ እንትን ሲባል ሬንቴን ዜሮ ያደርጉልኛል። በሱ አድርጌ ነው የምሰራው። ግን እኔ አሁን ሄጄ ከሌላ ኮሌጅ ተማሪ አብሮኝ ያሉት ኢትዮጵያዊዎች እንዴት ነው እዚህ መኖር ይቻላል ወይ ምናምን የሚለውን ኤክስፒሪየንስ በጠይቃቸው they might not tell me ሬንታቸውን አባታቸው እየከፈለላቸው እንደሆነ they might not tell me በቀን 18 ሰዓት እየሰሩ እየከፈሉት እንደሆነ እና በጣም ብዙ ነገሮችን እንትን እንደዚህ አይነት ዲቴይሎች they really define your experience ምን እንደምናይ of people like በመሃላችን like ምን እንደሚለያየን ሁላችንም የተለያየ አይነት ኤክስፒሪየንስ የሁሉም ሰው ደግሞ ከራሱ ተነስቶ ነው የሚናገረው like እና እንደዚህ እንትን ምናምን አሁን በቃ የያንግ ፐርሰን ላይፍ ይለያል፣ የኦልድ ፐርሰን ላይፍ ይለያል፣ የሁላችንም ይለያያል። እና everybody is going to have their own different experiences ሲመጡ የአንዱን አይተው የሁሉም አንድ አሁን ኢትዮጵያ እንደው more similarly ብዙ ሰው አንድ አይነት like በግሩፕ ነው የሆነው like ሰርቶ የሚበላል ሰርቶ የአባቱ ቤት እየኖረ የሚበላል ከዛ ደግሞ ሳይሰራ የአባቱ ቤት እየበላ ይኖራል። እና እንደዛ like chunk of people ማለት ግን አሁን እዚህ ብታይ everybody is different everybody የራሱ አይነት struggle ናለው everybody እንትን ምናምን እና እነሱ ነገሮች ለማስረዳት ራሱ የሚከብዱ ነገሮች ናቸው። ቤት ላለ ሰው አሁን እንደዚህ ማገዝ ምናምን የሚፈልጉ ቤት እነዚህ ነገሮች ለማስረዳት ይከብዳሉ። ምክንያቱም እነዚህ ችግሮች እዛ የሉ እነዚህ ስፔሲፊክ አይነት እንትኖች እዛ ልታገኛቸው አትችልም። እና እነሱ ነገሮች too many factors in the equation. That is true. No, yeah, I mean more or less ብዙ ነገር ያለ ይመስለኛል። መጨመረው ነገር አለ ማለት like የሆነ ተወርቶ የሚያልቅ ነገር አይደለም። እዚህ ሀገር ነገር ምናምን እንደዚህ አይነት ነገሮች like it's a huge discussion. Everyone has their own point of view. ምክንያቱም like you said everyone has a different experience እዚህ ሲመጣ። ስለዚህ እንትን ነው ግን ያው ከኛ ከነበረን ባጭር ጊዜ ቆይታ like ካየነው ነገር I think ዋናውን ነገር ከበር አድርገናል አይደል? So hopefully spring water ቆባ ውሃዎች ከንትን ተራራ ይፈለቀ ነው it's ላላሳ ጅል እና I think more or less ብዙ ነገር ከበር ያደረገው ይመስለኛል at least ከኛ perspective እና like እንትን ካላችሁ መምጣት የምትፈልጉ ከሆነ አንዳንዴ ሁሉንም ነገር አውቆ ማጣራት ነው በቃ። most people are not very willing እዚያ ጋር ያላቸውን ኤክስፒሪየንስ ለመናገር like እንዴት እንዳረጉት እንዴት እንዳሳለፉት ምናምን ምክንያቱም ብዙ ፕራይቬት የሆነ ነገር አለው ፕሮሰሱ በጣም ብዙ በቃ ይገርምሻል። እዚህ ከመጣሽ በኋላ የምትማሪው ነገር ስለ ሰው እንዴት እየኖረ እንደሆነ it's like በቃ የፈለገ እንትን ቢሉ የፈለገ አሞን ቢሾክት ብለሽ ብታስቢ you be shocked ሰው እንዴት እንትን እንደሚል እና እዛ ሆናችሁ እየሳቃችሁ በየቀኑ የምትስቅ ከሆነ ችግርህ መብራት መጥፋት ከሆነ ሆድህ የሚሞላ ከሆነ ምንም ፀጉርን እየነጨ ካልሆነ እመነኝ
ያን ያህል እዚህ መተህ በቃ እንደምንም ብለህ በቃ ብር አግኝተህ አጠራቅመህ ሰደህ ምናምን መተህ ላይፍ ይሻላል እዚህ ሰርቼ በበላ ይቀለኛል ብለህ የምታስብ ከሆነ you could be completely wrong። ምክንያቱም ሰው አታገኙም። አሁን ዲፕ ዳውን ቁጭ ብላችሁ ጠይቃችሁ እዚህ ተሰዳችሁ ላይፍ ቀለለላችሁ ብቻችሁን በራሳችሁ ብላችሁ ከጠይቃችሁ አዎ የሚለው ሰው ጥቂት ነው እና በቃ select few እና እናንተ ደግሞ አይደላችሁ። ምክንያቱም ሊሆኑ አይችሉማ። በቃ አሁን 100,000 ሰው 10 ሰው ካየው ከ10ሩ አንድ ከ100,000 1,000 ቢሆን ነው እንደዚህ እንትን የሚለውና ወንተ ድመቷ ማለት ቦጀራ ነው የሚያስፈታታው እና ብቻ ግን እንትን ነው አሁን ካልከው ነገር እንኳን አይ ዶንት ኖ እንግዲህ ሁለታችንም ደግሞ አንድ አይነት ሐሳብም የለንም። ባይ ዘ ወይ አሁን በእንደዚህ ነገር ላይ የተስማማነው ነው ያህል በጣም ብዙ የሚያከራክሩን ጉዳዮችም አሉ። እዚህ ጋር ያው are difference in experiences አሁን ለምሳሌ እሱ የመጣ ሰው ላይ ሳካለት ታረስቹ እዚህ ኢትዮጵያን ክራኬትስ አሉ ሁላ ማለት ነው። ላይክ እኔ በጣም ነበር የገረመኝ ሳይ ይሄኔ ቤተሰቦቻቸው እኮ እዛ ልጅ አሜሪካ ነው የሚሉ አሉ። ልጃቸው እዚህ አብዶ መንገድ ላይ ነው ያለው እየለመነ so it's not for everyone። ግን እሱ እንዳለው ደግሞ ከአንድ ሺህ አንድ ብዬም ደግሞ አላስብም። እኔ ኦፖርቹኒቲው አለ ብዬ ነው የማስበው። ያው ለሁሉም ሰው ላይሆን ይችላል። አንዳንዴ እዚህ ተመቶ ተምሮ ምናምን ሁላ ማለት ነው ወላጅ ከፍሎለት ስራ የሚያጣ ሰው አለ ብዙ ሰው እና እዛ ሄዶ ደግሞ ተቀጥሮ መስራት it wouldn't be worth it የወጣውን ብር ስታስበው እሱ እንዳለም ሆኖ ግን ሁሉም ሰው ደግሞ የራሱን ዲሲዥን ላይክ ሪሰርች በደንብ ካደረገ ለኔ ይስማማኛል ብሎ ካሰበ ይሳካለታል ብዬ አስባለሁ። እኔ ደግሞ on the other hand እና actually ይሄ ብቻ አይደለም ብዙም ማያስማሙን ፖይንቶች አሉ። አሁን ትዝ አላለንም እንጂ አላወራነውም እንጂ ጭንቅላታችን ውስጥ መጥቶ ሁሉም ሰው የራሱን ነገር ነው የሚነግራችሁ ከራሱ ተነስቶ ነው። so yeah እንግዲህ I think በስደት በጄንዚ አይን ይመስል ነበር ትላለህ። but yeah thank you for watching እና then on bye bye ciao bye like comment subscribe share